ሰላም ብያለሁ። እንዴት ናችሁ? ዛሬ እስኪ አንድ ጥያቄ ልጠይቃችሁ። የምጠይቃችሁን ጥያቄ እኔ የራሴን እናንተም ልጠይቁኝ ስለምትችሉ እኔም የራሴን እነግራችኋለሁ ማለት ነው። መጀመሪያ እስኪ ከሀገር ወደ ስደት መምጣትን ስታስቡ ፕሮሰስ ለመጀመር ስትአስቡ ምን ፈልጋችሁ ነበር? እስኪ አረብ ሀገር ላይ ምንድነው ምናምን ብላችሁ በቃ ሙሉ ለሙሉ ተረድታችሁት ነበረ? ከሚነገራችሁ ነገር፣ ሰዎች ከሚያስረዷችሁ ነገር አይምሯችሁ ውስጥ ቀድሞ ተረድቶት ነበረ? የዚህን ሀገር ማለት የስደቱን ባህሉን ሁሉም ነገር ማለት ነው። እና እስኪ ይሄን እንድትጫወቱኝ እፈልጋለሁ። የተለየ ገጠመኝ ካላችሁ ኮመንት ላይ አስቀምጡልኝ። እኔ በራሴ ፈታ እያልኩ ነው ማለት አሁን ላይ እያስታወስኩት ትዝ ሲለኝ በጣም እየገረመኝ እያሳዘነኝ እያሳቀኝ ጭምር ነው። ቤተሰብ ውስጥ እኛ ማለት ከራሴ ከቅርብ ቤተሰብ የሄዱ ልጆች ነበሩ። አረብ ሀገር ደርሰው የመጡ ልጆች ነበሩ እኔ ተማሪ እያለሁኝ። ግን ሲመለሱ ምንም አይነት ከባድ ነገር ያን ያህል አላስረዱኝም፣ አልነገሩኝም። በቃ ኖርማሊ እኔ ያሰብኩት ኢትዮጵያ ውስጥ እንደምንኖረው በቃ ኖርማል ቀለል አድርጌ ነበረ ያሰብኩት ከነሱ የተለየ ነገር ስላልሰማው ማለት ነው። እና ልክ ከ10 እንደጨረስኩኝ ቀጥታ መሄድ ፈለኩኝ። ለምንድነው መሄድ የፈለኩት? በሰዓቱ በጣም ብዙ ሰው እየሄደ ነበረ። ጓደኞቼ፣ ጎረቤቶቼ፣ አብሮ አደጎቼ ምናምን እየሄዱ ነበረ። እና በጣም የቅርብ ጓደኛዬ ፕሮሰሱን ጀምራ በጣም እሷ ተጉላልታ ነበረ በሰዓቱ። አንደኛ በዚህ እድሜሽ አትሄጂም፣ እድሜሽ ትንሽ ነው በሚል እንደገና ወደ ክፍለ ሀገር ሄዳ መታወቂያ አስተካክላ እድሜዋን ምናምን አስተካክላ ምናምን ማለት ነው። እና የእሷ ፕሮሰሱን ስትጀምር እሷ ላይ የነበረውን ሂደት አይቼ ለእኔ መንገድ ከፈተልኝ። ማንንም መጠየቅ አላስፈለገኝም፣ እሷን እያየሁ ስለነበረ ማለት ነው። እና የእሷ አልቆ ልክ ልትሄድ ስትል ጓደኛ፣ ዘመድ፣ ጎረቤት ምናምን በቃ ስጦታ እየገዙ ይሰጧት ነበረ። አስደነቀኝ በሰዓቱ ከምር። ዛሬ ላይ ግን እኮ የለም እንደዛ አይደለም። እንደውም ከኛ እንጂ የሚፈልጉት አሁን አረ ብቻ ተውኝ። እና ሁሉም በቃ ኮስሞቲክስ እቃዎች ምናምን የመዋቢያ እቃዎች እየገዙ ምናምን ይሰጧታል። በቃ እዛ እንደዚህ ነው ማለት ነው፣ እንደዚህ ፈታ ብለን ነው የምንኖረው ማለት ነው። እኔማ ሂጄ ማየት አለብኝ ብዬ እሷ በተሳፈረች በማግስቱ ፕሮሰሴን ጀመርኩኝ። ከዛ በኋላ ሁሉም ነገር አልቆ ያው ወደ ስደት ለመግባት ደረስኩኝ ማለት ነው። እና ኤርፖርት ላይ ራሱ ደርሼ በቃ አላደርሳለኝ የምደርስበት ቀን ማለት ነው። በቃ ማዳም ቤት የምገባበት ቀን ነው የናፈቀኝ። ከምር ነው የምላችሁ። ለምን እዛ ጋር ቢሮ ውስጥ እንደዚህ ስልጠና እንሰጣለን ምናምን የሚሉት የውሸት፣ እዚህ ያለው ሌላ፣ እዛ የሚናገሩት የሚያሰለጥኑት አሰለጥን የሚሉት ሌላ፣ በምንም አይገናኝም። እኔ የመጣሁት ወቅቱ ክረምት ነበረ። ግን ሲልፐር ጫማ ማለት ነጠላ ጫማ ነው የለበስኩት፣ ቲሸርት ነው የለበስኩት፣ ጃኬት አልያዝኩኝ፣ ሹራቦች አልያዝኩኝ። ምንድነው በሰዓቱ ልብስ ይጣላል ምናምን ሲሉ ነበረ እንትን ያልኩት። እና ማዳም ቤት ራሱ ደርሼ የምሰራበት ልብስ አልያዝኩኝም፣ የስራ ልብስ የሚሆን አልያዝኩኝም። በቃ እና የተወሰኑ ልብሶች ምናምን ነበረ የያዝኩት። እንደዚህ የቢጃማ ቀሚስ ነበረ የያዝኩት። በዛ ስሰራውዬ ማታ ላይ ሄዳ ገዛችልኝ። ልክ ሻወር ወስጄ ስወጣ በክሎሮክስ ምናምን የተቃጠለ ቀለሙ የለቀቀ የተበላሸ ልብስ ሰጠኝ። ይሄንንማ አልለብስም አልኳት። በቃ ይሄንን አልለብስም ስላት ሹራቡ ጥቁር ነው፣ ክሎሮክስ በእንትን ብሎታል፣ ነጭ ነጭ አውጥቶበታል። ከዛ ከላይ ስለብሰው ይሄን ከውስጥ ልበሹና ቀሚስሽን ከላይ ልበሽ ስትለኝ ነው ይሄን ከውስጥ አልለብስም አልኳት። ከዛ በኋላ ማለት በጣም ብዙ ሰው ስለነበረ አራስ ነበረች ቤት ውስጥ፣ ጠያቂዎች ምናምን ይመጡ ስለነበረ
ያ እንደዛ ለብሼ ሰው እንዳያየኝ ስለፈለገች ከውስጥ ልበሽ ውስጥ ላይ ነው አይሆንም፣ ከውስጥ ይሄ ከላይ ነው እንትን አይደለም ምናምን በቃ አልተመቸኝም ነገር ስላት ማታ ሄዳ ሁሉንም ነገር በቃ ምንም ሳይቀራት ሙሉ ልብስ ማለት ነው እንደዚህ ትርፍ እያደረገች ነው ገዝታልኝ የመጣችው። እና አንዳንዴ በቃ አሁን ላይ በነገራችን ላይ እንደዛ ደፋር አይደለሁም። በፊት ደፋር ነበርኩኝ፣ እንዴት እንደሆነ አላውቅም። እና በቃ የሆነች ነገር እንትን ሲልብኝ ገጭ ጓገጭ ምናምን እላለሁኝ። አንዳንዴ ቤት ቆልፌ ሁላ አልሰራም እላለሁኝ። እና ብቻ ብዙ ታሪክ ነው የገጠመኝ። እዛ ከስደት ከመጀመሪያ በፊት ቋንቋ ግን እንዴት ነው ልለምድ የምችለው ብዬ ስጠይቅ ያሰለጥኑሻል የሚለው ቃል ተነገረኝ። እኔ ያሰለጥኑሻል የሚለው ቃል ቀጥታ ነው የተረጎምኩት። በቃ እንደዚህ ሰዓት ተይዞልኝ ቦታ ተይዞልኝ ነገሮች ተመቻችተው ትምህርት ቤት ተልኬ ለ6 ወር ምናምን ትምህርት ቤት እየተመላለስኩ ቋንቋ ሰልጥኜ ነገሮችን ለምጄ ቀጥታ ወደ ስራ ምገባ ነው የመሰለኝ። ያው የመጣሁት በቤት ውስጥ ሰራተኛ እንደሆነ አውቃለሁኝ፣ ግን እንደዚህ የሚከብድ አልመሰለኝም። ትንሽ የተለየብኝ ነገር ልብስ የምናጥበው በእጃችን ቢሆን ምን ያህል የነበረውን ጉዳት በድካም ላይ ድካም በህይወትስ መኖራችን ከምሬ ነው የምላችሁ። ልብስ የምናጥበው በእጃችን ቢሆን አስቡት፣ የእውነት በጣም ከባድ ነው። እና እኔ የነበርኩት 11 ቤተሰብ ውስጥ ነበረ። በዛ ላይ እንደዚህ የልጅ ምናምን ቅርብ ናቸው ያሉት። ትምህርት ቤት ሲዘጋ በተለይ አርብ ይመጣሉ። ለአንድ ወር ለ15 ቀን የሚዘጋው ትምህርት ሲሆን በቃ እዛ ቤት ነው የሚከርሙት ማለት ነው። እና በጣም ነበረ በቃ እኔ የምጎዳው። በጣም ማታ የሚተኙበትን ፍራሽ፣ ብርድ ልብስ፣ ትራስ ማመላለስ፣ ጠዋት ማንሳት፣ ጠዋት ለአንዱ ቁርስ ሰርቼ ሳነሳ አንዱ ሲነሳ አንዱ ሲመጣ ምንም ሳልሰራ ምሳ ሰዓት ይደርሳል። ምሳ ሰዓት በቃ ስራዬን ጨርሼ ኪችኔን አጣጥቤ ምናምን ምሳዬን ሳልበላ እራት ይደርሳል። ከዛ በመሀል ሻይ ቡና አለ፣ እንግዳ ይመጣል፣ አንዱ ይሄዳል፣ አንዱ ይወጣል፣ እንዲሁ ማለት ነው። ለዛውም እኮ ቤት ውስጥ 2 ምራቶች አሉ፣ ሁለቱም ይሰራሉ፣ እነሱም እያገዙኝ ጭምር ማለት ነው። በቃ ምግብ እኔ አልሰራም። እዛ ከሄድኩበት አገር ልክ በ3ኛው ነው በ2ኛው ወር ይሁን አላውቅም፣ በሌላ በትራንዚት ቪዛ ወደ ሌላ ሀገር ነበር የሄድ ነው። እዛም ቤት ነበራቸው። እንደዚህ 2 ጋር ነበር የምንኖረው። እዛ በእርግጥ እኔና አሮጊቷ አሰሬ ብቻ ነን የምንኖረው። ይመጣሉ እንደዚህ አልፎ አልፎ ይመጣሉ፣ ትምህርት ቤት ሲዘጋ ምናምን ይመጣሉ። እዛም ሄድንበት ሀገር ወንድም የእህት ልጅ የወንድም ልጅ ምናምን ጎረቤት ስላለ እዛም እንግዳ አይጠፋም። ግን እንደዚህ እንደ ሳውዲ አልተጎዳውም። እዛ የተወሰነ አርፋለሁኝ። ግን ደግሞ እዛ ምን አለ የእርሻ ስራ፣ ቀጥታ ግብርና ነው የገባሁት። መኮትኮት፣ በቃ ውሃ ማጠጣት፣ ብዙ ነገር በቃ አትክልቶች ጋር ነው ውሎዬ። ፀሐይ በጣም ነው በቃ የሚመታኝ። ፀሐይ አለ፣ ሙቀት አለ። እና ጆርዳንን ጥልት አረኳት። ከምር ነው የምላችሁ። በእንደዚህ አይነት ስቃይ ውስጥ 3 አመት አሳለፍኩኝ። ጆርዳንን ስለምዳት ሳውዲ ትወስደኛለች፣ ሳውዲን ስለምዳት ጆርዳን። በቃ መሀል ላይ በመኪና እየሄድን እያለ ቆይ እዚህ ጆርዳን እና ሳውዲ መግቢያው ላይ ኤርፖርቱ ላይ በመኪና ነው የምንሄደው። እና ከዚህ ኤርፖርት አልወጣም ብዬ ቁቁብል ምናምን ምን ያመጣሉ። በቃ እኔ ስራ ሰልችቶኛል እላለሁኝ። ስራው ብቻ መክበዱ ሳይሆን ከአንዱ ቦታ የሄድኩኝ ስሰራ አይመቸኝም። አንዱን ስለምደው አንዱ በቃ ያኛውን ስለው ያኛው ይመጣብኛልና በጣም እየተሰቃየው 3 አመት አሳልፌ ወደ ሀገሬ ገባሁ እና የጠበኩትን አላገኘሁትም። እናንተስ? እኔ በቃ ፈታ ለማለት ነበር የመጣሁት፣ ግን ስራው ፈታ ብሎብኝ ተመልሼ ወደ ሀገሬ ገባሁኝ እላችኋለሁ። እና በጣም ከባባድ ጊዜያቶችን አሳልፌያለሁ። እኔ ከምር እንደጠበኩት አልሆነም፣ ግን ትዕግስት